ሰላም መጣችሁ። ይህ ቻናል ሁለገብ ነው። የሀገራችንን ከተሞች መጎብኘት ከፈለጉ አሁንም ምርጫው አመዲ ቲዩብ ይሁን። እንዲሁም ወገኖቹን መርዳት፣ ወገኖቹን ማገዝ ህልሞም ከሆነ ይህንን ለማሳካት የአመዲ ቲዩብን መጠቀም ይችላሉ። እንግዲህ ይህንን ዓላማ ካመኑበት ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። ስለመጣችሁ እጅግ አድርገን አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም ሰላም ብያለሁ። ውድ እና የተከበራችሁ የአመዲ ቲዩብ ቤተሰቦች እንደምናችሁ፣ ደህና ናችሁልኝ ወይ? እኔ ጋር ሁሉ አማን፣ ሁሉ ሰላም ነው አልሐምዱሊላህ። ውድ ኢትዮጵያውያን፣ ኤርትራውያን ሰላምታዬ በያላችሁበት ይድረሳችሁ። ሰላም ለሀገራችን፣ ሰላም ለዓለማችን፣ ሰላም ለሰው ዘር በሙሉ እየተመኘው እንደተለመደው ከች ብያለሁ ማለት ነው። እናንተም ይህን ቪዲዮ በላይክ በመጀመር እስከ መጨረሻው በማየት አበረታቱኝ እላችኋለሁ። የኔ ውድ እህትና ወንድሞቼ እንግዲህ ለቤቴ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ከኔ ጋር ቤተሰብ ሁኑ። ኮመንት ላይ አስተያየታችሁን አስቀምጡልኝ። እንዲሁም ቤተሰብ የሆናችሁ አዲስ ቤተሰቦቼ ኮመንት ላይ አስቀምጡልኝ። በኮመንታችሁ ወደ ቤታችሁ መጥቼ እናንተንም ቤተሰብ እሆናችኋለሁ እላችኋለሁ የኔ ውድ እህትና ወንድም። እና እንግዲህ ዛሬ በአዲስ ነገር ላይ የመጣሁት ኡመር የሆነ አካሄድ ሄደዋል ማለት ነው። ሱመያ የምትፈታበትን እንግዲህ ሱመያ ተፈታ፣ ንጹህ አየር እስኪ የተነፈሰች እስከምናያት ድረስ ስለሷ ነው እምሰራው ብያችኋለሁ። እና ባልኩት መሰረት ዛሬም ስለሷ ነው ማውራው። እንግዲህ ኡመር ምንድነው አዲስ ነገር ይዞ የመጣው? እና ዓለም አይታችኋል። ዓለም ሁሉም ብዙ ቤተሰብ ሮዛም ሁሉም የሄዱ ወንዶችም ሴቶችም የሰይድ ሚስቶች ለምነዋቸዋል። ሰይድን እንዳሳምኑ ምናምን አልተሳካም ማለት ነው። እየገፈተሩ ውሃ እየደፉ ሊጥ እንደደፋ ውሻ እያከላፈቱ ነው ያስወጧቸው እንግዲህ ብዙዎቹን ማለት ነው። እንግዲህ ኡመር በሲስተም እኔ እንደማሳምን አሳምናታለሁ ኢማንን ብሎ እንግዲህ ኡመር ያው የሰኢድ ቤተሰብ ስለሆነ የማውቀው ሚስጥር አለ በአንቺ ትዳርሽ ዙሪያ የሆነ ሴራ እየተሴረብሽ ነው እና አንቺ የማታውቂው ነገር እኔ የማውቀው ነገር አለ ምናምን በሚል እንግዲህ በሲስተም ለማናገር ሞክሯል ማለት ነው። ኢማንን እንግዲህ ነይ እዚህ ቦታ ነኝ ብሏት አለበት ቦታ መታለች እና በመጀመሪያ ያቀረበላት ምንድነው ሱመያን ያለሽን ጥላቻ በቃ ይቅር እንዳልሻት ከሱመያ ጋር አብራችሁ መኖር እንደምትችሉ እና ይቅር ብለህ አንተም አስፈትተሃት ልጆቿን ይዛ አብረን እንድንኖር እኔ ሱመያን ይቅር ብያታለሁ። ሱመያ ጋር ተመልሰህ ብትኖር ከኛ ጋር ብትኖር ልጆቿን ይዛ እኔ በጣም ደስተኛ ነኝ ብለሽ ለሰኢድ በይው። ምክንያቱም አንደኛ ሱመያን ይወዳታል እና አንቺ ስለ ሱመያ ጥላቻ እፊቱ ስታወሪ ይታዘበሽ ነው እንጂ ሊያደንቅሽ ወይም ደግሞ ልክ ናት ሊል ምናምን አይችልም። ስለዚህ የሰኢድን ልብ ማሸነፍ ከቻልሽ ሱመያን ይቅር እንዳልሻት ያው የመን ላይ ብዙ በደል እንደርስብኝ ምክንያት የሆነችው ሱመያ ናት ብላ ስለምታስብ ማለት ነው ይቅር ብያታለሁ ብላ እንድትል የሚያደርጋት ማለት ነው። ለዛ እንደዛ በይውና ሰኢድን አሳምኚው እምቢ ብለው ነበረ። እንግዲህ እኔ ብለውም ይሄንን ሊቀበለኝ አይችልም በሚል ብዙ ተከራክረው ነበረ። ነገር ግን የሆነ ሚስጥር የምነግርሽ ነገር አለ፣ አሁን ንገረኝ ካልሽ እነግርሻለሁ፣ ግን ደግሞ በስልክ በነግርሽ የተሻለ ነው እያለ እንግዲህ ኡመር ኃይለኛ ዝረራ እያካሄደባት ነው ኢማን ላይ ማለት ነው። ግን ታውቃላችሁ ይህ ሁለተኛ ሶስተኛ ምናምን ሚስት ተደራርቦ ማግባት በቃ የስቆቃ ኑሮ እንደሆነ ነው የገባኝ ማለት ነው። እንግዲህ ፈጣሪ ሆይ ምክንያቱም
ማነው ስሟ እንግዲህ ሀዊ በአንቺ ጀርባ የምታሴረው ሴራ አለ በትዳርሽ ላይ አንቺ አታቂም የዋህነሽ ምናምን አላት ማለት ነው። እና እንግዲህ ይሄ ስጋት ሆኖባት ነው እንግዲህ ተስማማች ማለት ነው። ታውቃላችሁ ሰይድን እንግዲህ እሱ ይቀበላታል አይቀበላትም የሚለው እሱ ሌላ ጉዳይ ነው። ይሰማታል እና እሷን ሰምቶ ሱመያን ያስፈታታል የሚለው ሌላ ጥያቄ ነው። ነገር ግን እሷ ይሄን ነገር አምናበት በቃ ችግር የለውም እሺ ሰይድን እንደዛ እናግረዋለሁኝ አለች ማለት ነው። ግን ደግሞ ንገረኝ፣ እዚህም ቢሆን ንገረኝ እያለችው ነበረ ማለት ነው። በጀርባዋ ምን አይነት ሴራ የተሰረባት እንደሆነ ለማወቅ በጣም ጉጉት ብላ ነበረ ማለት ነው። እና ምን ትላላችሁ እናንተ? ሰይድ የሚቀበላት ይመስላችኋል? ሱመያን በዚህ መንገድ ሊያስፈታት ይችላል ብላችሁ ታስባላችሁ? እኔ አይመስለኝም ማለት ነው። ምክንያቱም አሁን እልህ ነው፣ እልህ በጣም ተጋብተዋል ሁለቱም። ካያችሁ የመጀመሪያ ጊዜ ጀበና የሰበረችበት ቪዲዮ ላይ ሱመያ የመጀመሪያ ጊዜ ሲገናኙ ቤቷን ሲያውቀው ማለት ነው፣ ቤቲ ጋር ሲመጣ አፍንጫዬን ይዘህ ወንድ ኮንክ ተቀበለኝ ብለዋለች እኮ ሱመያ። ሰምታችኋላ? እሱም ደግሞ እልክ ይዞት አፍንጫሽን ይዤ እንድቀበልሽ ነው የምትፈልጊው ምናምን እያለ በጣም ተናዶ ነበር ከግቢ የወጣውና አሁን እሱን ነገር ነው ሰይድ እያደረገ ያለው። ገባችሁ አይደለ? ይመስለኛል በቃ የእውነት አፍንጫ እንዴት መያዝ እንዳለባት ለማሳየት፣ እንዴት አፍንጫዋን ይዞ ልጆችን መቀበል እንዳለበት ለማሳየት በቃ ታጥቆ ቆርጦ ተነስቷል ሰኢድ ብዬ ነው ማስበው። ፈጣሪ እንዳው ልቡንም አራርቶ የሱስዬንም ልቧን አራርቶ በቃ እሷ ምሽ ያሳይሃለሁ ብላ ከእልክ ሁለቱም ወጥተው በሰላም አውርተው እንዳው አስፈትቷት ይዟት ልም ብሎ ከከተማ ውጪ በራሳቸው በፍቅር ጎጆ ውስጥ ቢያግታት ቢያስራት ደስ ይለኝ ነበረ። በቃ እስከሚስማሙ ድረስ እንገባችሁ። በቃ የሀሪፍ በቃ የሆነ ሮማንቲክ የሆነ በቃ ደስ የሚል ነገር ቢሰራ ጥሩ ነበር። የጥላት የክፉ ሰው አይነት ስራ ከሚሰራ አቶ አቡ ጀሚላ በቃ ይዞ ሄዶ በቃ ፍቷት ምናምን ብሎ ይዟት የሆነ ቦታ ሄዶ እዛው ምግቧን እያስተካከለ ራሷን የምትጠብቅበት ነገር እያቀረበ በቃ እዛው ቢያግታትና አብረው እየኖሩ ማለት ነው። ቁጭ ብለው ሁለታቸው ብቻ ስለሚሆኑ የሆነ ታይም ቁጭ ብለው የሚያወሩበት ሞመንት ይፈጠር ነበረ። ገባችሁ? እንደዛ ቢያደርግ በጣም ነበረ ደስ የሚለኝ። እንግዲህ የሻማ እያሉም እየመቷት ነው። አንዴ መሰለኝ የሻማ የሚባለው። ፈጣሪ ከእስር ይጠብቀን ማለት ነው። በጣም ነው የሚያስፈራው። በተለይ ኢትዮጵያ ውስጥ ደግሞ ያለ እስር ቤት ለሴት ልጅ ከባድ ነው። የሚባላ ነገር ስለማይጠፋ ማለት ነው እስር ቤት ውስጥና እሱ በጣም ያሳዝነኛል። እና ባካችሁን ከእልክ ውጡና አንድ የሚያደርጋችሁን ነገር ፍጠሩ። እንግዲህ ሱመያ ቪዲዮ አትከታተልም፣ ቪዲዮ ልታይ አትችልም። ሄደው ለሚዘይራት ሰው የሚሰጣትን ልትወያይ የምትችል ለዛውም ደቂቃ አለቀ በቃ ተብሎ ሁሉ ነገር በተመን ነው፣ ሁሉ ነገር በደቂቃ ነው። ሰይድ ግን እንዳው ምን አለ ብታስፈታት፣ ምን አለ በጠረጴዛ ዙሪያ አውርታችሁ ብትፈቱት ባይ ነኝ። እና ሁሉም ሰው የቻለውን ልሞክር ብሎ የቻለውን ያክል እየሞከረ ነው እንጂ የኡመር አሁን ይሳካለታል ብዬ አላስብም። በኢማን እንደዛ ካልሽ ማንች ምናምን ብሎ ሰይድ ኢማንን ሰምቶ ሱመያን ይፈታታል ብዬ አላስብም፣ አይመስለኝም። ግን ያው ሁሉም ሰው የማይጸጽተውን ነገር እየሞከረ እንደሆነ ነው የገባኝ። ሰው ደግሞ አታሳጣኝ ነው፣ የሰው ሞደር ስጣኝ ነው። ደስ ይላል እንደዚህ መተባበር። ሆኖም አልሆነም እንደዚህ በቃ ተፍተፍ ለማለት በጣም ደስ ይላል ማለት ነው። እንግዲህ ከጎንደር የመጣውም እንደዚሁ አለምና ኡመር ሲያወሩት የነበረው ልጅ እኛ ቀያችንን ትተን ተሰደን ነው ያለ ነው፣ ቢፈረድባት ይሻላል፣ ፍርዷን ጨርሳ ትውጣ እንጂ ወደ ጎንደር መሄድ አይቻልም ነው ያለው ማለት ነው።
ስለዚህ ሱመያዬ እዛ ባትቀር ጥሩ ነው። ሰይዳው ባስፈታት እላችኋለሁ። የኔ ምርጥ ቤተሰቦች ቪዲዮውን እስከ መጨረሻ አዩልኝ፣ አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ እንዲሁም አስተያየታችሁን ኮሜንት አስቀምጡልኝ። በቀጣይ በአዲስ ነገር በጥሩ ነገር እስከምንገናኝ ድረስ በያላችሁበት የአላህ ሰላሙ እዝነቱ አይለያችሁ። ሰላም ለሀገራችን፣ ለዓለማችን፣ ለሕዝባችን እመኛለሁ። ለሰው ዘር በሙሉ ወዳችኋለሁ። ደህና ሁኑልኝ የኔ ውድ እህትና ወንድሞቼ። ስለምታበረታቱኝ እጅግ አድርጌ በጣም ነው አመሰግናችሁ። እወዳችኋለሁ። ባይ ባይ። ከዚህ ቀደም የሰራናቸውን ድንቅ ስራዎች ይመልከቱ። በመጨረሻም ሰብስክራይብ ማድረግ አይርሱ። ታግሰው ስለተመለከቱ እናመሰግናለን። መዲ ቲዩብ